አንደኛ ሳሙኤል መጽሐፍ ላይ የእግዚአብሔር ቃል ሲናገር መታዘዝ ከመስዋዕት እግዚአብሔርን ማዳመጥም ደግሞ የአውራ በግ ስብ ከማቅረብ እንደሚበልጥ ይነግረናል። እግዚአብሔር በህይወታችን በተለያዩ አጋጣሚዎች ያዘናል። እንድንናገር ሊሆን ይችላል፣ የሆነ ቦታ እንድንሄድ፣ የሆነ ነገር እንድናደርግ፣ ብቻ እግዚአብሔር ያዘናል፣ ይናገረናል እና እኛም ደግሞ የተለያዩ ምክንያቶችን በመደርደር ወይ ደግሞ ኮንፈርሜሽን በመጠበቅ ወይ ደግሞ ስለዛ ጉዳይ ደጋግመን በመጸለይ ወይ እንዴት አደርጋለሁ፣ እንዴት እችላለሁኝ፣ ወይ ይሄማ የእግዚአብሔር ድምጽ አይደለም ብለን በመፍራት በተለያየ ምክንያት እግዚአብሔር የተናገረን ነገር ሳናደርግ እንዘገያለን እና የዘገየ መታዘዝ ደግሞ አንዳንዴ እንዳለመታዘዝም ጭምር ነው። ምክንያቱም እግዚአብሔር ሲያዘን በምክንያት ነው። የምናደርገው ነገር ለኛ ባይገባን ራሱ ባይዋጥልን ራሱ እግዚአብሔር ያውቃል ለምን እንዳዘዘን፣ ለማን እንደሚጠቅም፣ ምን ሊሰራበት እንደወደደ እግዚአብሔር ያውቃል። ስለዚህ አንዳንዴ ሌላው ቀርቶ የታዘዝነውን ነገር ባለማድረጋችን ለሌሎች ሰዎች የምላሽ መዘግየት ራሱ እንሆናለን። እግዚአብሔር በእኛ በኩል ለሰዎች የሆነ ነገር ሊያረግ ፈልጎ ሊሆን ይችላል፣ የሆነ ነገር ሊሰጥ ወይ የሆነ መልእክት ሊያስተላልፍ ፈልጎ እኛ ግን በመጠበቅ ሆነን ወይ እርግጠኛ እስክንሆን ምናምን እየጠበቅን ባለንበት ሰዓት ለነዛ ሰዎች መልሳቸው ሊዘገይ ይችላል እና በእኛ አለማድረግ፣ በእኛ አለመታዘዝ እነዛ ሰዎች እግዚአብሔር ላይ ሊያጉረመርሙ፣ ኢቭን እግዚአብሔር እንዳልመለሰላቸው፣ እግዚአብሔር እንዳልሰማቸው ሊሰማቸው ሁላ ይችላል እና የእኛ አለመታዘዝ ለሌላ ሰው የጸሎት መልስ መዘግየት ምክንያት ሊሆን ይችላል እና ባይገባንም ባንረዳውም እግዚአብሔር ካዘዘን መታዘዝ ይሁንልን። ተባረኩ።